ዛሬ ይዘላችሁ የቀረብነው ጥልቅ ትንታኔ በጣም አጓጊ ነው። ጂም ውስጥ ገብተን የሆድ ጡንቻ እንቅስቃሴ ወይም በብዛት ክራንችስ የሚባለውን የሚሰሩ ሰዎች ስናይ ታውቂያለሽ አይደል? አብዛኛውን ጊዜ አንገታቸውን በኃይል ሲጎቱ ነው የምናስተውለው። አዎ በጣም ፊታቸው በደም ይሞላል እና ሰውነታቸው ያለ አግባብ ይንገጫገጫል። ልክ ነው። ሁሉም የሰውነት ክፍል የራሱን ጩኸት ያሰማል እንጂ ምንም አይነት ቅኝጅት የለውም። ማለትም ልክ ከሪትም እንደወጣ የሙዚቃ ኦርኬስትራ ማለት ነው። ትክክል ነው። የብዙዎቻችን መሰረታዊ ችግር እኮ የስፖርት እንቅስቃሴን እንደ ጉልበት ሥራ ብቻ መመልከታችን ላይ ነው። እና ለዚህ ነው ዛሬ የካሮሊን በርጀር ዴ ፌሚኒን የጽሑፍ ማስታወሻዎች የምንመረምረው። እሳቸው የስቱዲዮ ባዮፒላትስ ፓሪስ መስራች እና የስቶፕ ፒላትስ እና ጃይሮቶኒክ አሰልጣኝ ናቸው። አዎ እሳቸው ትኩረታቸው ባዮሜካኒክስ ላይ ነው እና በማስታወሻቸው ላይ ኦብሊክ ሮልባክ ስለሚባለው የፒላቴስ እንቅስቃሴ ያቀረቡት ትንታኔ ምን መሰለ? እጅግ ውስብስብ የሆነ የነርቭ እና የጡንቻ ቅኝጅት የሚጠይቅ ሂደት መሆኑን ያሳያል። በቃ አመለካከትን ሙሉ በሙሉ የሚቀይር ነው። ይህን እንቅስቃሴ ዝም ብሎ ሆድን የማክሳት ወይም የሲክስ ፓክ ጉዳይ አይደለም። ይህ ጥልቅ ምርምራችን የተለየ እንቅስቃሴ እንዴት ሚዛንን፣ ጥንካሬን እና የትንፋሽ ቅኝጅትን አዋህዶ የሰውን ልጅ የዕለት ተዕለት አካላዊ እንቅስቃሴ እንደሚያሻሽል ለመረዳት ነው። በትክክል። እንግዲህ ይህን የሰውነት ኦርኬስትራ ለመምራት መጀመሪያ ትክክለኛውን መድረክ ማዘጋጀት ያስፈልገናል። ከመነሻ አቀማመጡ ብንጀምርስ? ጥሩ ሐሳብ ነው። አብዛኛው ሰው የዚህን እንቅስቃሴ የመነሻ አቀማመጥ ያውቀዋል። ጀርባ ላይ ተኝቶ እግርን አየር ላይ በ90 ዲግሪ ማንሳት ማለትም ቴብል ቶፕ ፖዚሽን። አዎ። እና የላይኛውን አካል ደግሞ ከፍ ማድረግ ወይም ፍሌክሽን ውስጥ መሆን አለበት። እጆች ከጭንቅላት ጀርባ ሆነው አንገትን ይደግፋሉ። የትከሻ አጥንቶች ሚዛናቸውን ጠብቀው ነው መቆየት ያለባቸው። እዚህ ላይ ነው ጥያቄ። በዚህ አቀማመጥ ላይ ሆነን የላይኛው አካላችንን ወደ ጎን ስናዞር የታችኛው አካል ወይም ዳሌ ፈጽሞ መንቀሳቀስ የለበትም ይባላል። ይህ ሐሳብ ትንሽ ግራ ጋብቶኛል። እንዴት? ምን አጋጠመ ስሞክረው? ይህንን ስሞክር እኔ በበኩሌ ሙሉ ሰውነቴን ነው ውጥር ያደርገው። ዳሌን ዝም ብሎ በኃይል መቆለፍ ነው ወይስ ከዚህ የተለየ ሳይንሳዊ ምስጢር አለው? አሃ፣ እዚያ ላይ ነው ትልቁ ስህተት ያለው። ዳሌን በኃይል መወጠር እና ትክክለኛ መረጋጋት ፈጽሞ የተለያዩ ነገሮች ናቸው። ታውቃለህ፣ ሰውነትን ዝም ብለን በኃይል ስንወጥ አላስፈላጊ ጡንቻዎች በተለይ የአንገትና የትከሻ ጡንቻዎችን ጭምር ወደ ሥራ እናስገባለን። አዎ፣ ለዛ ነው አንገቴን የሚያመኝ። ልክ ነህ። እዚህ ላይ ዋናው የባዮሜካኒክስ ምስጢር ሎምቦ ፔልቪክ ስታቢሊቲ ወይም የወገብና ዳሌ መረጋጋት ነው። የላይኛው አካል ወደ አንድ አቅጣጫ ሲሸከረከር በዳሌው ላይ ከፍተኛ የሆነ የመጠምዘዝ ኃይል ይፈጥራል። ያንን ኃይል ለመቋቋም የታችኛው አካል ልክ እጅግ ጠንካራ መሰረት እንዳለው ሕንፃ መሆን አለበት። ዋው! ጠንካራ ሕንፃ እና የላይኛው አካል ደግሞ በዛ ሕንፃ ላይ በሚሽከረከር ራዳር ነው ማለት ነው። አዎ፣ ራዳሩ የፈለገውን ያህል በፍጥነት ቢሸከረከር ሕንፃው አይናወጥ። ይህንን መረጋጋት የሚፈጥሩት ጡንቻዎች ብዙ ናቸው። የወገብና የዳሌ ክልልን የሚያረጋጋው ጥልቅ የሆድ ጡንቻ ወይም ትራንስቨርስስ አብዶሚንስ አለ። ይህ ጡንቻ ልክ እንደ ኮርሴት ሆድን ከውስጥ ጠቅልሎ ይዘዋል። ቆይ፣ እንደ ኮርሴት ከተቀለለኝ እንዴት ነው በነጻነት መተንፈስ የሚችለው? አብዛኛው ሰው እኮ ከባድ እንቅስቃሴ ሲያደርግ ዳሌውን ለማረጋጋት በማሰብ ትንፋሹን ውጥ አድርጎ ይይዛል። በጣም የተለመደ ግን ደግሞ አደገኛ ስህተት ነው። ትንፋሽን መያዝ የውስጥ ግፊትን በተሳሳተ መንገድ ይጨምራል እና ወደ አንጎል የሚሄደውን የደም ዝውውር ይቀንሳል። ለዛ ነው ቶሎ የምንደክመው ማለት ነው። በትክክል። የካሮሊን ማስታወሻዎች በግልጽ እንደሚያሳዩት ትንፋሽ አየሩን ማስገባትና ማስወጣት ብቻ ሳይሆን የዚህ እንቅስቃሴ ዋና ሞተር ነው። መዋቅሩን ካስተካከልን በኋላ ይህን ማሽን የሚያንቀሳቅሰው እሱ ነው። እሺ፣ አየር ወደ ውስጥ ሲገባና ሲወጣ ምን ይፈጠራል? አየር ወደ ውስጥ በጥልቀት ሲሳብ ወይም ኢንስፒሬሽን ሲደረግ የሆድ ጡንቻዎች ለስራ ይዘጋጃሉ። ነገር ግን ወሳኙ እና አስማቱ ያለው ክፍል አየር ወደ ውጭ ሲወጣ ነው፣ ማለትም ኤክስፒሬሽን ላይ።
እንዴ አየር ወደ ውጭ መውጣቱ እንዴት ነው ኃይል የሚሰጠው? በተቃራኒው አየር ሳስወጣ ሰውነቴ የሚዝል እና ኃይል የሚያጣ ነው የሚመስለኝ። አየው፣ እዚያ ላይ ነው የባዮሜካኒክስ ተቃርኖ ያለው። አየርን በኃይል ወደ ውጭ ስታስወጣ ጥልቅ የሆድ ጡንቻዎች ወይም ትራንስቨርስስ በከፍተኛ ሁኔታ ወደ ውስጥ ይኮማትራሉ። ይህ ሂደት በሆድ ዕቃ ውስጥ ያለውን ግፍት ያስተካክላል። ማለትም አከርካሪን ከውስጥ በኩል ይደግፈዋል። አዎ ልክ ነው። ልክ አንድን ፊኛ አየር ሞልተህ ከላይና ከታች ብትጨምቀው ፊኛው በሁሉም አቅጣጫ ጠንካራ እንደሚሆነው ሁሉ አየርን በኃይል ማስወጣት ዳሌው እንዳይንቀሳቀስ ይቆልፈዋል። ዋው! አሁን ገባኝ። ለዚህ ነው አየር ወደ ውጭ በሚወጣበት ቅጽበት አንዱ እግር ወደ ታች የሚዘረጋው እና የላይኛውም አካል የአየር ላይ ወዳለው የታጠፈ ጉልበት አቅጣጫ የሚዞረው። በትክክል አግኝተዋል። መዞሩን ደህንነቱ በተጠበቀ ሁኔታ የሚያከናውነው ይኸው አየር የማስወጣት ኃይል ነው። ወደ መሃል ሲመለስ ደግሞ እንደገና አየር ወደ ውስጥ ይሳባል፣ ለቀጣዩ እግር ደግሞ አየር ይወጣ። ይህ ዑደት ከ10 እስከ 10 ጊዜ ይደገማል። እና ይህን ትንፋሽን ከእንቅስቃሴ ጋር ማጣመር ጡንቻዎች ቶሎ እንዳይደክሙ እና ጽናት እንዲያዳብሩ ያደርጋል። ልክ የመኪና ሞተር ነዳጅ ማቃጠል ሂደት እንደማለት ነው። በጣም ጥሩ ምሳሌ ነው። ሜካኒካል ኃይል የሚፈጠረው በዚህ መንገድ ነው። ግን እኮ ሁሉም ሰው ይህንን ፍጹም ቅንጅት መፍጠር አይችልም። ታውቂያለሽ፣ የወርጥ ጡንቻቸው ገና ያልተነከረ ወይም የጀርባ ህመም ያለባቸው ሰዎች ይህንን ሲሞክሩ አንገታቸውን መጎተታቸው አይቀርም። እነዚህን አላስፈላጊ የጡንቻ ካሳዎች ወይም ኮምፔንሴሽንስ ለማስቀረት ምን መደረግ አለበት? ማስታወሻዎቹ ለዚህ ግሩም መፍትሄዎችን ያስቀምጣሉ። ዋናው መርህ እንቅስቃሴውን ከግለሰቡ አቅም ጋር ማጣጣም ነው። ተግዳሮቱን ለመቀነስ እግሮችን አየር ላይ ቴብል ቶፕ ፖዚሽን ይዞ ከማቆየት ይልቅ እግሩን ምንጣፉ ላይ ማስረፍ ይቻላል። አሃ፣ እግር መሬት ላይ ሲያርፍ የዳሌን ክብደት አየር ላይ ከማመጣጠን ጫና ነፃ እንሆናለን ማለት ነው። አዎ፣ በዚህ ጊዜ ትኩረታችንን ሙሉ በሙሉ የላይኛውን አካል በማዞር እና በሆድ የጎን ጡንቻዎች ማለትም ኦብሊክስ ላይ ብቻ ማድረግ እንችላለን። እሺ፣ መሳሪያዎችን ስለመጠቀም ምን ይላሉ? እኔ በበኩሌ እንደ የብቃት መለማመጃ ቀለበት ወይም ፊትነስ ሰርክል ያሉ የፒላቴስ መሳሪያዎች አቅም ለሌላቸው ሰዎች እንደ ማጨበርበሪያ ወይም ጊዜያዊ ምርኩዝ ሆኖ ነው የሚታዩኝ። ማጨበርበሪያ ፈጽሞ! እንዲያውም በነርቭ ሳይንስ እይታ እነዚህ መሳሪያዎች ኒውሮማስኩላር ባዮፊድባክ በመባል ነው የሚታወቁት። ልምድ ላለው ሰው ተቃውሞን ለመጨመር ያገለግላል። ማለትም ልምድ ላለው ሰው መኪና ላይ ቱርቦ ሞተር እንደመግጠም፣ ጀማሪ ለሆነ ሰው ደግሞ አስተማማኝ የመቀመጫ ቀበልጦ እንደማድረግ ሊታይ ይቻላል። ልክ ነው። በጣም አሪፍ አገላለጽ ነው። ለምሳሌ አንገት ህመም ያለበትን ሰው ብንወስድ የሰው አርክ ባረል ወይም አርክ ባረል የተባለውን መሳሪያ ተጠቅሞ ትከሻውን እዛ ላይ ቢያሳርፍ በአንገቱና በጀርባ አጥንቱ ላይ ያለውን ጫና ይቀንሳል። የአንገት ህመም ሲቀንስ የጀርባ አጥንት መታጠፍን የተፈጥሯዊ እና ቀላል ያደርገዋል ማለት ነው። አዎ፣ አንገት ላይ ጫና ሲኖር እኮ አእምሮ የአደጋ ምልክት ይልክና የሆድ ጡንቻዎች ስራቸውን እንዲያቆሙ ያደርጋል። በርሜሉ ይህ እንዳይሆን በመከላከል ትክክለኞቹ የሆድ ጡንቻዎች ብቻ ስራቸውን እንዲሰሩ ያደርጋል። ዋው! እና የብቃት መለማመጃ ቀለበቱስ? እሱን ጉልበቶችህ መካከል አድርገህ ስትጫነው የውስጥ ጭን ጡንቻዎችህን ታሰራለህ። እነዚህ የጭን ጡንቻዎች ደግሞ ከዳሌ ወለል እና ከጥልቅ የሆድ ጡንቻዎች ጋር በቀጥታ የተቆራረኑ ናቸው። ቀለበቱን መጫነህ ሳታስበው ሆድህ ይበልጥ ጠንክሮ እንዲሰራ የነርቭ ትዕዛዝ ያስተላልፋል። የውስጥ ጭን ጡንቻውን ማሰራት የሆድ ጡንቻን ያጠነክራል የሚለው ሐሳብ እጅግ አስገራሚ ነው። የአካል ክፍሎቻችን ምን ያህል እንደተቆራረኑ ያሳያል። ይህንን ወደ ሰፋው ወደፊቱ የአካል ብቃት ሳይንስ ስናመጣው የዚህ አይነቱ ጥልቅ እንቅስቃሴ የወደፊቱ ጣፈንታ ወዴት እያመራ ነው? አሁን ባለንበት ዘመን አዲስ ጥናቶች እንደሚያሳዩት ስፖርታዊ እንቅስቃሴዎች ከዕለት ተዕለት ተግባራት ጋር መመሳሰል አለባቸው። ግን አሁን ሁሉም ሰው የሚፈልገው ከፍተኛ የልብ ምት ስልጠናዎችን ወይም HIIT እና በፍጥነት ካሎሪ የሚያቃጥሉ ስፖርቶችን አይደለም እንዴ? አዎ፣ ግን አሁን ያለው አዝማሚያ እነዚህን ፈጣን ስልጠናዎች እንደ ኦብሊክ ሮልባክ ካሉ ጥልቅ እንቅስቃሴዎች ጋር መዋሃድ ነው። ቴክኖሎጂውም ቢሆን እንደ ሞባይል አፕሊኬሽኖች አሁን ትኩረት እያደረጉ ያሉት ዝም ብሎ ካሎሪ መቁጠር ላይ ሳይሆን እያንዳንዱን የሰውነት እንቅስቃሴ በመከታተል የልምዱን ጥራት ማሳደግ ላይ ነው። ማለትም
ዳሌ ተንሻፈፈ ወይስ ትንፋሽ አጠር የሚሉን መረጃ በመስጠት ስህተቶችን በወቅቱ ማረም ይቻላል። በትክክል። ግን በጣም አስገራሚው ግኝት ሌላ ነው። እሱም ፕሮፕሪዮሴፕሽን ወይም የአእምሮና የአካል ውህደት ማይንድፉልነስ ማለት ነው። እኔ እኮ ማይንድፉልነስ ሲባል ዝም ብሎ ስለ እንቅስቃሴው ማሰብ ወይም ትኩረት ማድረግ ብቻ አይመስለኝ ነበር። በትክክል ሲበራ ምንድን ነው? ማይንድፉልነስ እዚህ ላይ ዝም ብሎ ስሜታዊ ማሰላሰል አይደለም፣ ንጹሕ ኒውሮሎጂ ነው። ፕሮፕሪዮሴፕሽን ማለት አእምሮህ ሰውነቱ በህዋ ውስጥ የት እንዳለ፣ የቱ ጡንቻ የተለጠጠ፣ የቱ የተኮማተረ እንዳለ በየሰከንዱ መረጃ የሚቀበልበት ሂደት ነው። አእምሮህ እንቅስቃሴው ላይ ሙሉ ለሙሉ ሲያተክር የጡንቻዎች ምላሽ ይጨምራል። አዎ፣ አእምሮህ በጥልቅ የሆድ ጡንቻህ ላይ ያስብ ስትሰራ ተጨማሪ የሞተር ዩኒቶች ወደዛ ጡንቻ ይልካል። እንዴ! ይህ ማለት ወደፊት ስፖርት ስንሰራ ጡንቻችንን ብቻ ሳይሆን አእምሮአችንንም ጭምር ያስገባን ነው ማለት ነው። ልክ ነህ፣ 100%። አእምሮህን አዋህደህ ስትሰራ አጠቃላይ የሰውነት ቅኝት በከፍተኛ ደረጃ ይጨምራል። ስፖርት የጉልበት ሥራ ብቻ አይደለም። ዋው! እንግዲህ በማጠቃለል በዚህ ትልቅ ምርምር መሰረት የኦብሊክ ሮልባክ እንቅስቃሴ ማለት ዝም ብሎ ሆድን የማጠፍ ጉዳይ ሳይሆን የትንፋሽ ሪትም፣ የዳሌ መረጋጋት እና የአእምሮ ንቃተ ህሊና አስደናቂ ውህደት መሆኑን ማስታወስ አለብን። እርግጥ ነው እያንዳንዱ ዝርዝር አንድ ላይ ተደምሮ ነው ያንን ፍጹም የሆነ የሰውነት ኦርኬስትራ የሚፈጥረው። አዎ። እናም አድማጮች ይህንን ሐሳብ ይዘን እንሰናበት። ይህ አንድ የተለየ የፒላቴስ እንቅስቃሴ አእምሮን እና አካልን በዚህ ልክ የሚያስተሳስር እና እንዲህ አይነት ሚዛን የሚፈልግ ከሆነ ይህንን አይነት የእንቅስቃሴ ንቃተ ህሊና ከስፖርት ማዘውተሪያ ስፍራ አውጥተን በዕለት ተዕለት ሕይወታችን ውስጥ ብንተገብረው ምን ይፈጠራል? በጣም ጥሩ ጥያቄ ነው። ለምሳሌ መንገድ ስንራመድ አቋቋማችንን ብናስተውል፣ ቢሮ ወንበር ላይ ስንቀመጥ ወይም ዝም ብለን መተንፈሳችንን በንቃተ ህሊና ብንከታተል የሰውነታችን እርጅና፣ የዕለት ተዕለት ጤናችን እና አጠቃላይ የሕይወት ጥራታችን ላይ ምን አይነት ተአምራዊ ለውጥ ሊያመጣ ይችላል? ይህን ያልተመለሰ ነገር ግን ለማሰላሰል የሚጋብዝ ጥያቄ ትተላችሁ እንሰናበታለን።